ዩቲዩብን የምትወደው ልጅህ ማን ነው ብትሉት ሚስተር ቢስት ነው የሚላችሁ። What's up guys? ግን ደግሞ ስለ ሚስተር ቢስት የሆነ በጣም እረፍት የሚነሳ ነገር አለ። Why are you doing it? People giving them my credit card and telling them they can buy whatever they want. እንደምታስቡት ጉዳዩ እዛ ቪዲዮ ውስጥ ያሉት እባቦች አይደሉም። This is a bathtub full of snakes. Hey there little guy. እነዛ ለማያውቃቸው ሰዎች የሚሰጣቸው ላምበርጊኒዎቹም አይደሉም። I grabbed 50 random people in a brand new Lamborghini. በጊቭአዌይ መልክ የሚሰጣቸው እነዛ ደሴቶችም አይደሉም። I bought this ginormous private island and I'm giving it to one of you. እንዲያውም ይህ ሰው አብዛኛው ሰው በህይወት ዘመኑ አይቶት የማያውቀውን ያህል ገንዘብ በአንድ ቪዲዮ ብቻ ማደል እንኳን አይደለም። ጉዳዩ ፈገግታው ነው። ያ የማይለወጥ የዩቲዩብ ፈገግታ። ምክንያቱም ከዚያ ፈገግታ ጀርባ ምናልባትም በኢንተርኔት ታሪክ የታየው ትልቁ የሰዎችን ትኩረት የመቆጣጠር ጥበብ አለ። ይህ ሰው የሰውን ልጅ ጉጉት እንዴት መጥለፍ እንዳለበት ጠንቅቆ ያውቃል። እስከምን ድረስ መሰላችሁ? ታምብኔሉን ብቻ አይታችሁ ስነ ልቦናችሁን እስከ መጠለፍ ድረስ። ኢንተርኔቱን በምላሹ ለዚህ ሰው አንድ ግዙፍ ግዛት ሸለመው። ይህ ግዛት ደግሞ የተገነባው ከቸኮሌቶች፣ ከፋስት ፉድ፣ ከቢሊየን እይታዎች፣ መጋዘን የሚያካክሉ ግዙፍ ዝግጅቶች፣ ከሆሊውድ ባለሀብቶች፣ ከታዋቂ ሰዎች ወዳጅነት፣ ከአልጎሪዝም ሳይንስ እና የቴሌቪዥን ጣቢያ ኃላፊዎች እስኪያልባቸው ድረስ በቂ ሀብት ማግኘት። ግን እንግዳው ነገር ደግሞ እዚህ ፓርት ላይ ነው። ሚስተር ቢስት የሚታወቀው በሚሰጣቸው ጊቭአዌይ። የሚስተር ቢስት እንግዳው ነገር እዚህ ጋር ነው። ያ እንግዳ ነገር ከመናገርህ በፊት ግን ትክክለኛ ስሙ ብትነግረን ስምትሉ ከሆነ ይህ ሰው ጂሚ ዶናልድሰን ይባላል። እናም ሚስተር ቢስት እያደገ በሄደ ቁጥር እንደ ዩቲዩበርነቱ እየቀነሰ መጣ። በምትኩ ደግሞ ሁድ የለበሰ ግዙፍ ተቋም እየመሰለ መጣ። ምክንያቱም በአንድ ወቅት ላይ ጂሚ ቪዲዮ መስራት አቁሟል። ይልቁንም የሰውን ልጅ ደስታ ወይም ዶፓሚን በፋብሪካ ደረጃ በከፍተኛ መጠን ማምረት ጀመረ። ሚስተር ቢስት በጣም ኃያል ከመሆኑ የተነሳ አንድ የሚጭነው ቪዲዮ ብቻውን ከሙሉ የቴሌቪዥን ጣቢያዎች በላይ ተመልካች ሊኖረው ይችላል። በአንድ ወቅት 10 እና 20 እይታዎች ያላቸውን ቪዲዮ ወደ ዩቲዩብ ይጭን የነበረ ይህ ሰው አሁን ከባለ ሀብቶች፣ ከስራ አስፈጻሚዎች፣ ከቀጥታ ስርጭት ወይም ስትሪሚንግ መድረኮች እና ቢሊዮን ዶላር ከሚያንቀሳቅሱ ኩባንያዎች ጋር ስብሰባ ይቀመጣል። እንደ ጠያቂው ማንነትም ሚስተር ቢስት የመዝናኛው ዓለም የወደፊት ተስፋ ነው ወይም የትኩረት ኢኮኖሚው ፋይናል ቦስ ነው። ግን ማንም ሰው የማይጠይቀው አንድ ጥያቄ እዚህ ፓርት ላይ ላንሳላችሁ። አንድ ዩቲዩበር ከሆሊውድ በላይ ኃያል ሲሆን በስትክክል ምን ይፈጠራል? እናም እዚህ ፓርት ላይ ልብ ብላችሁ እንድታደምጡኝ እፈልጋለሁ። ሚስተር ቢስት ቢሊዮን ዶላሮች ከመስራቱ በፊት፣ እነዛ ግድንግድ መጋዘኖች ከማነጹ በፊት፣ ከነዛ በህልሜ እንኳን ከማላያቸው ከነዛ ከሚያፈነዳቸው ቤቶች በፊት ሚስተር ቢስት በሰሜን ካሮላይና ውስጥ የዩቲዩብ አልጎሪዝምና አናሊቲክስ በማጥናት አይምሮውን የሚያደክም ቀጫጫ ልጅ ብቻ ነበር። በእውነት ነው የምላችሁ፣ ሌሎች ልጆች ወደ ውጭ ወጥተው ንጹህ አየር እየሳቡ በሚጫወቱበት ሰዓት ጂሚ ዶናልድሰን ግን የቪዲዮ ክሊክ ስሩ ሬትስ ልክ ኤፍቢአይ ፈተና እንደሚሰጠው አይነት ሰው አድርጎ ነበር የሚያጠናቸው። ግን የተወለደበት ቀንና ዓመተ ምህረት ኳል ነገር ከነም የምትሉኝ ከሆነ ግንቦት 7 በ1998 እንደ ፈረንጆቹ በዊቺታ ካንሳስ ውስጥ ተወለደ። ነገር ግን ያደገው በግሪንቪል ሰሜን ካሮላይና ነው። ጂሚ በጣም ኦብሰስድ ናቸው ከሚባሉ ልጆች መካከል አንዱ ነበረ። ኦብሰስድ ስላችሁ ደግሞ አረ ይሄ ልጅ ዩቲዩብ በጣም ነው የሚወደው አይነት ኦብሰስድ አልነበረም። ሌሊቱን ሙሉ እንቅልፍ ስለማይተኛ፣ ምግብ ስለሚረሳ፣ ስለ አልጎሪዝም ለሰዓታት ስለሚያወራ እናም የፀሐይ ብርሃን የእውነት ያስፈልገኛል ወይስ አያስፈልገኝም ብሎ የሚጠራጠር አይነት ኦብሰስድ ነበር። ጂሚ ከጓደኞቹ ጋር ቁጭ ብለው በሚጫወትበት ሰዓት ይቺ ዩቲዩብ የምትለው ቃል ከጨዋታቸው አጠፋም ነበር። ስለ ባስኬትቦል ወይም ስለ ኳስ ጨዋታ እያወራችሁ አንድ ጓደኛችሁ ስለ ታምብኔልና ስለ ዩቲዩብ ሲያወራችሁ እስኪያስቡት። ጂሚ ደግሞ እንደዛ አይነት ጓደኛ ነበር። አስፈሪው ነገር ግን ምን እንደሆነ ታውቃላችሁ? ጂሚ ትክክል ነበር። በየካቲት 2012 ጂሚ በ13 ዓመቱ ሚስተር ቢስት 6000 በሚል ስም ወደ ዩቲዩብ የመጀመሪያ ቪዲዮውን ይጭናል። ነገር ግን እነዚህ የሚጭናቸው ቪዲዮዎች ምንም እይታ እያገኙ አልነበረም። ማይንክራፍት ጌም እየተጫወተ ላይቭ ሪከርድ ያደረገው ቪዲዮዎች ወይም ስለ ኮል ኦፍ ዲዩቲ ያደረገው ትንተናዎች፣ ብቻ በአጠቃላይ ደባሪ ቪዲዮዎች ነበሩ። ነገር ግን አብዛኛውን ሰው የሚሳሳተው እዚህ ፓርት ላይ ነው። ሰዎች ስኬቱ የመጣው በእድል ይመስላችኋል፣ ነገር ግን አይደለም። ሚስተር ቢስት በአጠቃላይ የተገነባው በውድቀት ላቦራቶሪ ውስጥ ነበር። አንድን ቪዲዮ ለማቀናበር 6 ሰዓት አሳልፋችሁ የአክስታችሁ ልጅና 2 የኢንተርኔት ቦቶች ብቻ ሲያዩት እስኪያስቡት። አብዛኛው ሰው እዚህ ጋር ተስፋ ይቆርጣል።
ጂሚ ግን አልቆረጠም። ምክንያቱም ሌላው ሁሉ ዝነኛ ለመሆን በሚጥርበት ወቅት ጂሚ የሰውን ልጅ ትኩረት ወይም አቴንሽን ምንነት ለመረዳት ይጥር ነበር። ያ ደግሞ ሁሉንም ነገር ይለውጠዋል። ምክንያቱም ጂሚ ስለተለመደው ትምህርት ቤት ምንም ግድ እንደማይሰጠው በግልጽ ተናግሯል። እናም እውነቱን ለመናገር ይህ በዙሪያው ያሉትን ሰዎች ያስፈራ ነበር። ምክንያቱም 2015 ላይ የጂሚ እናት ብትሆኑ እስኪያስቡት ጂሚ ክፍል ውስጥ ተቀምጦ ስለ ዎች ታይም ሪቴንሽን ልክ የአየር ንብረት ጂሚ ክፍል ውስጥ ቁጭ ብሎ ስለ ዎች ታይም ሪቴንሽን በደንብ እያጠና ነው። ልክ የአየር ንብረት ሁኔታ እንደሚፈታ ሰውም የሚያወራው ነገር የማይገባችሁ ነገር ይሆናል። በዛ መሃልም በዓለም ላይ ትልቁ ዩቲዩበር ሆናለሁ ይላችኋል። ያን ጊዜ ይህ ንግግሩ እንደ እብደት ነበር የሚቆጠረው። ግን ደግሞ ይህንን እንድታስታውሱ ፈልጋለሁ። ይህ የሆነው የኮንተንት ክሪኤተሮች ባህል ከመፈንዳቱ በፊት ነበረ። ከቲክቶክ መኖሪያ ቤቶች ወይም ቲክቶክ ሃውስስ በፊት ነበረ። ቪዲዮ አቅራቢዎች ከኔትፍሊክስ ጋር ስምምነት ከመፈራረማቸው በፊት ነበረ። ተጽዕኖ ፈጣሪዎች ወይም ኢንፍሉዌንሰርስ ቢሊዮነሮች ከመሆናቸው በፊት ነበረ። ያን ጊዜ ደግሞ ቁጥር 1 ዩቲዩበር እሆናለሁ ማለት የምታወራ ጦጣ እሆናለሁ ማለት ነበር። ስለዚህ በጊዜ አንድ ነገርን ማስተዋል ነበረበት። በዛን ጊዜ ዩቲዩብ ላይ ስኬታማ የሆኑ ኮንተንት ክሪኤተሮች ግዴታ በጣም ቀልደኞች አይደሉም፣ ወይም በጣም ብልጦች አልነበሩ፣ ወይም ከፍተኛ ተሰጥኦ ያላቸውም አልነበሩ። ይልቁንም የሰውን ልጅ ስነ ልቦና በሚገባ የተረዱት ናቸው። የማወቅ ጉጉት፣ ሳስፔንስ፣ ስሜት፣ ሽልማት፣ ውጥረት፣ ተመልካችን የማቆየት ጥበብ ወይም ሪቴንሽን። ጂሚ ደግሞ ዩቲዩብን ያጠናው ልክ በሽታን እንደሚያጠና ሳይንቲስት ነበር። ይህ ሰው ሰዎች ለምን ቪዲዮውን ክሊክ እንደሚያደርጉ በትክክል እያጠና ነበር፣ ልክ እንደ አንድ የዶፓሚን መርማሪ። እናም በስተመጨረሻ ሙከራዎቹ ውጤት ማምጣት ጀመሩ። እናም የጂሚ አእምሮና ኢንተርኔቱን ያነቃቃ ቪዲዮ ግን ጥር 2017 ላይ የለቀቀው ነበር። ጂሚ ዩቲዩብ ላይ አንድ ቪዲዮ ጫነ። የቪዲዮ ርዕስም እስከ 100,000 ድረስ መቁጠር ይላል። I'm about to count to 100,000. Let's 1, 2, 3, 4. ቪዲዮ ደግሞ ያ ብቻ ነበረ። ሌላ የተለየ ነገር የለውም። 1 2 3 4 እያለ እስከ 100,000 ድረስ የሚቆጥርበት ቪዲዮ ነበር። ኮላብ ያደረጋቸው ታዋቂ ሰዎች አልነበሩም። በጊቭአዌይ መልክ የሚሰጣቸው ላምበርጊኒዎችም አልነበሩም። ብቻ ለተከታታይ 24 ሰዓታት የሚቆጥር ሰው ይታይ ነበር። ይህ ለማመን በሚከብድ ሁኔታ ሞኝነት ይመስላል፣ ግን ለዛ ነበር ውጤታማ የሆነው። ምክንያቱም ጂሚ ከኢንተርኔት በጣም አስፈላጊ ህጎች አንዱን አወቀ። አንድ ነገር በጣም በማይታመን መልኩ አስቂኝ ከመሆኑ የተነሳ ሰዎች እውነት መሆኑን ለማረጋገጥ ግድ ማየት ካለባቸው በእርግጠኝነት ክሊክ ያደርጋሉ። አንዴ ክሊክ ካደረጉ ደግሞ አልጎሪዝሙ በከፍተኛ ሁኔታ መስራት ይጀምራል። ቪዲዮ ዓለምን አዳረሰ። ሚሊዮን እይታዎች። በድንገት ሰዎች መጠየቅ ጀመሩ፣ ይህ ሰው ማን ነው ብለው። ጂሚም ወዲያው አንድ የሚያስደነግጥ ነገር ተረዳ። ለአንድ ነገር ራስን አሳልፎ መስጠት ወይም ኤክስትሪም ኮሚትመንት ትኩረትን ይስባል። ስለሆነም ነገሩን አባባሰው። መዝገበ ቃላትን ማንበብ፣ የተቀባ ቀለም እስኪደርቅ መጠበቅ፣ ስሞችን 100,000 ጊዜ መጥራት። እያንዳንዱ ቪዲዮ ከቀድሞ ይበልጥ የማይመስል ሆነ፣ ይበልጥ አድካሚ፣ ይበልጥ ክሊክ የሚደረግ። እናም በቀስታ ሚስተር ቢስት ከዚያ ተራ የቪዲዮ ጨዋታ ተጫዋች ልጅነት ወደ የማወቅ ጉጉት ማሽንነት ተቀየረ። ከዚያም ጂሚ በዩቲዩብ ታሪክ ውስጥ አንዱ ትልቅ የተባለ ቺት ኮድ አገኘ፣ ለሰዎች ገንዘብ መስጠት። አሁን ግልጽ ነው፣ ገንዘብ በነፃ ማደል አዲስ ነገር አይደለም። ነገር ግን ጂሚ ቸርነትን ወደ ታላቅ ትርኢት ወይም ስፔክታክል ቀየረው። ያ ደግሞ ሁሉንም ነገር ለወጠው። ምክንያቱም ተመልካቾች ቪዲዮዎችን ዝም ብለው ማየት ብቻ አላቆሙ፣ ይልቁንም ስሜታቸውን በቪዲዮዎቹ ውስጥ ማስገባት ጀመሩ። እኔ ያ ገንዘብ ቢሰጠኝ ምን አደርግበታለሁ ብለው የሚጠይቁበት ቪዲዮ ሆነ። ይህ በእኔ ላይ ቢደርስስ፣ እኔ ብመረጥስ ብለው ሰዎች መጠየቅ ጀመሩ። ሚስተር ቢስትም አንድ ብልህነት የተሞላበት ነገር ተረዳ። ተስፋ የሚባለው ነገር በጣም አዲክቲቭ እና ሱስ የሚያስይዝ ኮንተንት ነው። አንዴ ይህንን ካወቀ በኋላ ደግሞ ቁጥሮቹ ወደ እብድ ተቀየሩ። መጀመሪያ ላይ $1,000 ስጦታዎች፣ ቀጥሎ $10,000፣ ከዚያም መኪኖች፣ ቀጥሎም ቤቶች፣ ከዚያም የግል ደሴቶች፣ በመጨረሻም ሙሉ በሙሉ በእውነተኛ ህይወት የሚከናወኑ የጨዋታ ውድድሮች ወይም ጌም ሾውስ ማዘጋጀት ጀመረ። ቁጥሩ እያደገ በሄደ ቁጥር ቪዲዮዎቹም እየገዘፉ መጡ። ዩቲዩብ ራሱም በእርሱ ዙሪያ መቀየር ጀመረ። ምክንያቱም በድንገት ሌሎች ኮንተንት ክሪኤተሮችም አምላኬ ሆይ ይህ እብድ ሰው አልጎሪዝሙን አውቆታል ብለው ማሰብ ስለጀመሩ ነበር።
ሌሎች ኮንተንት ክሪኤተሮች ጂሚን እብድ እንዲሉት ያደረጋቸው ክፍሉም እዚህ ጋር ነው። የሚያገኘውን ገንዘብ በሙሉ ማለት ይቻላል ተመልሶ ለቪዲዮዎቹ ወጪ ያደርገዋል። አብዛኞቹ ዩቲዩበሮች የሚያገኟትን ገንዘብ መኪና፣ ቪላ ቤቶች፣ ውድ ጌጣጌጦችና ለመዝናኛ ጉዞዎች ይገዙበታል። ጂሚ ግን የገዛው ተመልካችን የማቆየት ኃይል ወይም ሪቴንሽን ነበር። ይህ ሰው በአጠቃላይ ገንዘብ ያገኛል። ቀጣይ ቪዲዮ እይታው እንዲኖረው በማለት ደግሞ ያ ያገኘው ገንዘብ አምጥቶ እሳት ይለኩስበታል። ይህ ደግሞ እብድ የሆነ ቻሌንጅ ነበር። በዛን ሰዓት ተጨማሪ ካሜራዎችና ካሜራማኖች፣ ኤዲተሮች እናም ተጨማሪ ሪስክ ይዞ መጣ። በአንድ ወቅት በዙሪያው የነበሩ ኮንተንት ክሪኤተሮች እንደሚሉት ከሆነ ሚስተር ቢስት የሚኖረው በቋሚ የምርት ዑደት ወይም ፕሮዳክሽን ሳይክል በሚባለው ውስጥ ነበረ። ልክ የአንድ አዲስ ድርጅት መስራች ሆኖ ያ ድርጅቱ ያስገኘለትን ብር ደግሞ በቁማር እንደሚያጠፋ ሰው ማለት ነው። ምክንያቱም ጂሚ የሚያምነው በጣም ቀላል ነገር ግን የሚያስፈራ እውነትን ነበር። ቪዲዮው ይበልጥ ጥሩ በሆነ ቁጥር ቀጣዩ ቪዲዮ ይበልጥ ትልቅ ሊሆን ይችላል። የቀድሞው የሚስተር ቢስት ስራዎች ውጤታማና ስኬታማ እንዲሆኑ ካደረጓቸው ነገሮች ደግሞ አንዱ ይሄ ነው። የጓደኞቹ ስብስብ ነበር። ክሪስ ታይሰን፣ ቻንድለር ሃሎው፣ ካርል ጃኮብስ። እነዚህ ጓደኞቹ ቪዲዮዎቹ ውስጥ ሲታዩ ቪዲዮ ያልተገራ ወይም ዳይሬክት ያልተደረገ ይመስል ነበር። በተለይም ቻንድለር ተመልካቹን የሚወክል ሰው ስለሆነ በጣም አስፈላጊ ነበር። ምክንያቱም ቻንድለር ሴሌብሪቲ አልነበረም፣ ግራ የተጋባና እድለኛ ሰው ነበር። በሆነ አጋጣሚ በዓለም ላይ በጣም ውድ ወደ ሆነው የጓደኛሞች ስብስብ ውስጥ እንደገባ ሰው። ተመልካቾች ደግሞ ይህን ወደዱት። ነገር ግን ቪዲዮዎቹ በዝግጅታቸው ረገድ የተዘበራረቁ ቢመስሉም ከትዕይንቱ በስተጀርባ ግን ጂሚ በሚያስደነግጥ ሁኔታ ጥብቅ ስርዓት ያለው ሜቶዲካል እየሆነ መጣ። ምክንያቱም ነገሩ ከእንግዲህ በኋላ በአጋጣሚና በዘፈቀደ የሚደረግ አልነበረም። ነገሩ የኢንጂነሪንግ ስራ እየሆነ መጣ። ግን የሚያስፈራው ነገር ደግሞ እዚህ ጋር ነው። አብዛኞቹ ኮንተንት ክሪኤተሮች ቪዲዮ ያዘጋጃሉ፣ ጂሚ ግን ትኩረትን ይቀርጻል ወይም ኢንጂነር ያደርጋል። ልዩነቱም እዚህ ላይ ነው። የቀድሞ የሥራ ባልደረቦቹ ጂሚን እጅግ በጣም ትንተናዊ ወይም አናላቲካል እንደሆነ ይገልጹታል። ምክንያቱም ይህ ሰው ተመልካቾች በየትኛው ሰከንድ ቪዲዮውን ማየት እንደሚያቆሙ ወይም ኦዲየንስ ድሮፕ ኦፍስ፣ ተመልካችን የማቆያ ግራፎችን፣ የታምብኔል ቀለማት ንጽጽርን፣ የድምፅ ቅንብር፣ የአርእስት ስነ ልቦናና የቪዲዮውን ፍጥነት እያጠና ነበር። ልክ ናሳ አንድ ሮኬት ወደ ሰማይ እንዴት እንደሚልከውና መልሶ በሰላም ወደ መሬት እንዴት እንደሚያሳርፈው እንደሚያጠና ሁሉ ሚስተር ቢስትም ቁጭ ብሎ ዩቲዩብን እያጠናው ነበር። ምክንያቱም ካስተዋላችሁት የአሁኑ የሚስተር ቢስት ቪዲዮዎች ምንም አይነት እፎይታ አይሰጧችሁም። ኢንትሮ አለ፣ በጣም ኤክሳይትድ ትሆናላችሁ፣ ሳስፔንስ ትሆናላችሁ፣ አሁን ምን ይፈጠራል ብላችሁ ትጨነቃላችሁ። ሁልጊዜም እንቅስቃሴ አለ፣ ሁልጊዜም ውጥረት አለ፣ ሁልጊዜም ትልቅ ውርርድ አለ፣ ሁልጊዜ ካውንትዳውን አለ፣ ሁልጊዜ ገንዘብ አለ፣ ሁልጊዜ ጩኸት አለ። ህንፃው ከመፈንዳቱ በፊት 60 ሰከንድ ብቻ ነው ያለህ የሚሉ ድርጊቶችም አሉ። ይህ ደግሞ ዝም ብሎ የተደረገ የቪዲዮ ቅንብር አይደለም። ይህ የአልጎሪዝም ጦርነት ነው። እናም ጂሚ በዚህ ጥበብ በማይታመን መልኩ ጎበዝ እየሆነ መጣ። ጎበዝ ስላችሁ ምን ያክል ጎበዝ መሰላችሁ? ኢንተርኔቱ ልክ እንደ ኮንተንት ክሪኤተር ብቻ ሳይሆን ልክ እንደ ትልቅ ክስተት ወይም እንደ ፌኖሜኖን ማየት ጀመረ። አስፈሪው ነገር ደግሞ ምን መሰላችሁ? በጂሚ ዙሪያ ያሉ ሰዎች የእርሱን የሥራ ፕሮግራም እንደ እብደት ይገልጹታል። ማያቋረጥ ቀረጻ፣ ማያቋረጥ እቅድ፣ ማያቋረጥ ስብሰባ፣ ማያቋረጥ ክለሳ። አንዳንድ ቪዲዮዎችማ ወራትን ይወስዳሉ። አንዳንዶቹ በሚሊዮን የሚቆጠር ዶላሮች ይፈጃሉ። አንዳንዶቹ ደግሞ በመቶዎች የሚቆጠሩ ሰራተኞችን ያሳትፋሉ። እናም የሚስተር ቢስት ማሽን በዓለም አቀፍ ደረጃ ቪዲዮዎችን ስለሚጭን ያለበት ጫና በፍጹም አይቆምም። ከዚህ በመነሳትም ነው ውሎ አድሮ ተራ ህይወትን መኖር የምታቆመው። የምትኖረው ለአልጎሪዝሙ ብቻ ስትል ይሆናል። ግን እዚህ ጋር ደግሞ ማንም የማይነግራችሁ አንድ እውነት ልንገራችሁ። ይህ ደግሞ በዩቲዩብ ቻነሉ ጀርባ የተደበቀ የንግድ ግዛት ነው። ሚስተር ቢስት ዝም ብሎ ዩቲዩበር ብቻ አይደለም። እርሱ አንድ ሙሉ የስርዓተ ምህዳር ወይም ኢኮሲስተም ውጤት ነው። አንድ ማሽን ነው። የሰውን ማንነት የተላበሰ የሚዲያ ተቋም ነው። መጀመሪያ በ2020 ላይ ሚስተር ቢስት በርገር መጣ። ከዚያም በጥር 2022 ላይ ፊስታብልስ የተባለ ቸኮሌት መጣ። ከዛም ወደ ቸርቻሮ ንግድ መስፋፋት፣ የዎልማርት መደርደሪያዎች፣
ዓለም አቀፍ ስርጭት። አሁን እዚህ ፓርት ላይ ፖዝ እንድታደርጉ ፈልጋለሁ፣ ምክንያቱም ይህ እብደት ነው። አንድ ወቅት ላይ 32 እና 40 ቪው ያገኙ የነበሩ ቪዲዮዎችን ሲጭን የነበረ ልጅ ድንገት ከብዙ ዓለም አቀፍ የምግብ ኩባንያዎች ጋር እየተወዳደረ ነው። ይህ ደግሞ የማይካድ የኢንተርኔት ኃይል ነው። ከዚያም የባለሀብቶች ወገን ወይም የኢንቨስተር ክላስ ይህንን አስተዋለ። ይህ ደግሞ ሁሉንም ነገር ይለውጠዋል። እዚህ ጋር ነው እንግዲህ ቁጥሮቹ ወደ አስቂኝ ደረጃ መድረስ የሚጀምሩት። የጂሚ ዶናልድሰን የተጣራ ሀብት መጠን ግምት እንደየምንጩ ይለያያል። አንዳንዶቹ በመቶዎች የሚቆጠሩ ሚሊዮኖች እንደሆኑ ይገምታሉ። ሌሎች ደግሞ አጠቃላይ የንግዱ ግዛት ውሎ አድሮ ወደ ቢሊዮነርነት ደረጃ ሊሸጋገር እንደሚችል ይገምታሉ። እናም እውነቱን ለመናገር ጉግል እንደሚያሳየን ከሆነ ሚስተር ቢስት 2.6 ቢሊዮን ዶላር ወርዝ ያደርጋል፣ ወይም የተጣራ ሀብቱ 2.6 ቢሊዮን ዶላር ይደርሳል ማለት ነው። ይህ ሊሆን የቻለው ደግሞ ሚስተር ቢስት እንደ ተራ ዝነኛ ሰው ስለማይንቀሳቀስ ነው። የእሱ ዋጋ ዝም ብሎ ጥሬ ገንዘብ ብቻ አይደለም። የእሱ ዋጋ የሚተመነው በቻነሎች፣ ብራንዶች፣ መጋዘኖች፣ የተመልካች ትኩረት፣ ስርጭት፣ የንግድ ምልክት ያላቸው ምርቶች ወይም መርቸንዳይዝ፣ የምግብ ኩባንያዎች፣ የፈቃድ መብቶች ወይም ላይሰንሲንግ፣ የስፖንሰርሺፕ ኃይልና ዓለም አቀፍ ተደራሽነት ናቸው። ሚስተር ቢስት ሀብታም ነው ልንለው ከሆነ ዝም ብሎ ሀብታም ብቻ እንዳልሆነ ማወቅ ይኖርብናል። ከመጋረጃው በስተጀርባ ያሉት ሰዎች ማወቅ ስንጀምር ደግሞ ጉዳዩ እንግዳ እየሆነ ይመጣል። ሚስተር ቢስት ዩቲዩበር መምሰል ባቆመበት ሰዓት ገንዘብ ልክ ደም እንደሸተተው ሻርክ በዙሪያው መሽከርከር ጀመረ። ምክንያቱም አብዛኞቹ የሚስተር ቢስት ሰብስክራይበሮችና ተመልካቾች ሚስተር ቢስት ዝም ብሎ ቀልደኛና ብሩን የሚያድል ባለሀብት አድርገው ያስቡታል። ነገር ግን እንደዛ አይደለም። ጂሚ ከአንድ ሙሉ ኢኮሲስተም ጋር የተገናኘ ነው። በዚያ ኢኮሲስተም ውስጥ ካሉ ትልልቅ ስሞች አንዱ ደግሞ ናይት ሚዲያ ነው። ናይት ሚዲያ ማለት ደግሞ በ2015 በሪድ ዱሸር የተባለ ሰው የተመሰረተ የአሜሪካ የዲጂታል ተሰጥኦዎች አስተዳዳሪ ወይም ማኔጅመንት ካምፓኒ ነው። ናይት ሚዲያ ሚስተር ቢስትን ወይም ጂሚ ዶናልድሰንን ከ2018 እስከ 2024 በመገንባት ረገድ ከፍተኛ ሚና ቢጫወትም በ2024 ግን በይፋ ተለያይተዋል። ናይት ሚዲያ ምን ያደርጋል መሰላችሁ? አንድ ኮንተንት ክሪኤተር ያመጣና ወደ ኢንዱስትሪነት ደረጃ ያሸጋግረዋል። የኢንተርኔት ዝነኞችን በከፍተኛ ደረጃ ሊያድጉ ወደሚችሉ የንግድ ሀብቶች ወይም ኮርፖሬት አሴትስ እንዲቀየሩ ረድቷል። ግን በናይት ሚዲያ ስር ካደጉ ኮንተንት ክሪኤተሮች መሃል ሚስተር ቢስት ብቻ አይደለም፣ ካይ ሴናትም ይገኝበታል። ሐሳን ፓይከር ወይም ሐሳን አቢ በሚባል የሚታወቅ የፖለቲካ ተንታኝና ስርጭት አቅራቢም አለ። አሩን ማይኔ የተባለ ታዋቂ የቴክኖሎጂ ዩቲዩበርም አለ። ሳፊያ ኒጋርድ የተባለች የውበትና የኑሮ ዘይቤ ኮንተንት ክሪኤተርም አለች። እነዚህ ሁሉ ግን ወደ ንግድ ድርጅት ተቀየሩ። እናም ናይት ሚዲያ ደግሞ ብቻውን መስራት አቆመና በጣም ከባባድ የተባሉ ባለሀብቶች እሱ ላይ ኢንቨስት ማድረግ ጀመሩ። ለምሳሌ ከፒተር ቸርኒን ጋር የተያያዘ የገንዘብ ድጋፍ ማግኘቱ የሚገልጹ ሪፖርቶች ወጡ። ፒተር ቸርኒን ደግሞ ዝም ብሎ ሀብታም ባለሀብት አይደለም። ይህ ሰው በሩፐርት መርዶክ ስር የኒውስ ኮርፖሬሽን ፕሬዚዳንት የነበረ ሰው ነው። ይህ ማለት የድሮ ሚዲያ ወይም ኦልድ ሚዲያ ማለት ነው። ለ10 ዓመታት ቴሌቪዥንን የቀረጸ የሚዲያ አይነት። እናም በድንገት እነዚያ ሰዎች ወደ ዩቲዩበሮች መመልከት ጀመሩ። ምክንያቱም አንድ የሚያስደነግጥ ነገር ተረድተዋል። አንዳንድ ኮንተንት ክሪኤተሮች ከኬብል ቴሌቪዥን በላይ ትኩረት እያገኙ መሆኑን። አሁን ደግሞ እዚህ ፓርት ላይ ፖዝ እንድታደርጉ ፈልጋለሁ። ምክንያቱም የኢንተርኔት ሚስጥራዊ ምርመራዎች ወይም ራቢት ሆልስ የሚጀምሩት እዚህ ጋር ነው። ተመልካቾች በየቦታው ያሉ ትስስሮችን መፈለግ ጀመሩ። ሚስተር ቢስት፣ ናይት ሚዲያ፣ ፕራይም። እናም የኢንተርኔት የሴራ ትንተና ባህሉ ወይም የኮንስፓይረሲ ካልቸሩ አይምሮውን እያጣ መጣ። ከዚያም ደግሞ ፕራይም ሃይድሬሽን አለ። አንድ ዩቲዩበሮች በዩቲዩብ ያስተዋወቁት መጠጥ ከነ ኮካ ኮላ ጋር ቁጭ ብሎ መደብር ውስጥ መሸጥ ጀመረ። ይህ ራሱ ስትመለከቱት ውሸት ይመስላል። ሰዎቹም እነዚህ ዩቲዩበሮችማ ከዜሮ ተነስተው አይደለም ይህንን ያክል ሀብት ያገኙት፣ ከጀርባቸው የሆነ ሰው አለው ብለው መመርመር የጀመሩት። እናም በኢንተርኔት ውይይቶች ውስጥ በተደጋጋሚ የሚታየው አንድ ስም ባለሀብቱ ሪክ ጌርሶን ነው። አሁን ነገሩ ጥንቃቄ ወደሚፈልግበት ደረጃ ላይ ደርሰናል። ምክንያቱም የኢንተርኔቱ ማህበረሰብ ደግሞ ኒክ ጋርሰንን ከተለያዩ መረቦች ጋር ማገናኘት ጀመሩ። የሚዲያ ኢንቨስትመንቶች፣ የታዋቂ ሰዎች የንግድ ስራዎች፣ ዓለም አቀፍ የፖለቲካ ስብሰባዎችና የንግድ ግንኙነቶች ናቸው። የኢንተርኔት ሰዎች ኢንተርኔቱ እንደሚለው ከሆነ ጌርሰን በሚከተሉት አካላት ስብሰባዎች ላይ ተሳትፈዋል።
ጃሬድ ኩሽነር፣ የመካከለኛው ምስራቅ የፖለቲካ ሰዎችና ሌሎች ከፍተኛ የንግድ ሰዎች። ምክንያቱም አንዳንዶቹ ስብሰባዎችና የንግድ ግንኙነቶች በይፋ የተመዘገቡ ፐብሊክሊ ዶክመንትድ ናቸው። ነገር ግን ከነሱ በመነሳት በመስመር ላይ የሚደርሱ ብዙ ድምዳሜዎች መላምታዊ ናቸው። ምክንያቱም ኢንተርኔት እነዚህ ሰዎች በአንድ ስብሰባ ላይ ነበሩ የሚለውን ይህ ሚስጥራዊ ዓለም አቀፍ ኦፐሬሽን ነው ወደሚል ንግር የመቀየር ልማድ አለው። ሆኖም ግን ሰዎች ነጥቦችን ማያያዛቸውን ቀጠሉ። ከዚያም ሌላ ስም ወደ ሚስጥሩ ጎራ ገባ፣ ኤሪክ ፕሪንስ። ኤሪክ ፕሪንስ ደግሞ የብላክ ዋተር መስራች ነው። ብላክ ዋተር ምን እንደሆነ የማታውቁ ሰዎች የግል ወታደራዊ ድርጅት ነው። የኢራቅና የአሜሪካ ጦርነት የተባባሰውም በዚህ በብላክ ዋተር የተባለው የግል ወታደራዊ ድርጅት እንደሆነ አንዳንድ ሰዎች ይናገራሉ። ምክንያቱም የብላክ ዋተር ወታደሮች ኢራቅ ውስጥ በንጹሃን ዜጎች ላይ ተኩስ ከፍተው ብዙ ሰዎችን ገድለዋል። ግን ደግሞ የኢንተርኔቱ ኮንስፓይረሲ ካልቸር እንደዚህ አይነት ነገር ይወዳል። ምክንያቱም በድንገት ታሪኩ ከዩቲዩብነት በዘለለ ወደ ጫማ የለበሰ የጂኦፖለቲክስ ጉዳይ እየሆነ ስለመጣ ነበር። በዚህ ሁሉ መሃል ደግሞ ጂሚ ዶናልድሰን አለ። መኝታ ቤቱ ውስጥ ሆኖ እስከ 100,000 ድረስ ይቆጥር የነበረው ያ ልጅ። ለዛም ነው ጂሚ ዶናልድሰን እጁ ፖለቲካ ውስጥ የማይከተው። አይሾው ስፒድ ፍሪ ፓለስታይን ሲል ሰምታችሁ ታውቁ ይሆናል። ሚስተር ቢስት ግን እንደዛ አይነት ነገር የለበትም። በጣም ቁጥጥር የሚደረግበትና የተወለወለ ማንነት አለው። ግን ሚስተር ቢስት ለምን አወዛጋቢ ነገሮችን ተናግሮ አያውቅም የምትሉ ከሆነ ሚስተር ቢስት አንዴ ወደ ግዙፍ ተቋምነት ከተቀየርክ ውዝግብ በጣም ውድ ዋጋ ያስከፍልሃል የሚል እምነት ስላለው ነው። በጂሚ የኃይል ደረጃ ደግሞ እያንዳንዷ የሚናገራት ነገር በስፖንሰሮች፣ በችርቻሮ የንግድ ስምምነቶች፣ በሰራተኞች፣ በባለ ሀብቶች፣ በብራንድ አጋሮችና በዓለም አቀፍ ስርጭት ላይ ተጽዕኖ ያሳድራል። ግን የሚስተር ቢስት ሀብት ፈልጎ ደግሞ እሱን መክሰስ የሚፈልግ ሰው ማአት ነው። ምክንያቱም ለአመታት ያክል ጂሚ የማይነካ ወይም አንታቻብል ይመስል ነበር። አንዳንድ የቀድሞ ሰራተኞችና ከሱ ጋር ኮላብ አድርገው ሲሰሩ የነበሩ ኮንተንት ክሪኤተሮች የሚስተር ቢስት ኩባንያ እጅግ በጣም አስጨናቂ የሥራ አካባቢን ይፈጥራል ሲሉ ከሰሱ። ረዥም የዝግጅት ሰዓታት፣ ፍጹምነትን መፈለግ ወይም ፐርፌክሽኒዝም፣ ከፍተኛ ጫና፣ አፋጣኝ ስራዎች። እነዚህ ቪዲዮዎች ደግሞ በሚሊዮን የሚቆጠር ዶላር የሚፈጁና እንደ ወታደራዊ ኦፐሬሽን ጥብቅ ጥበብ የሚጠይቁ መሆናቸውን ስትረዱ ይህ ቅሬታ ምክንያታዊ ይመስላል። ነገር ግን አሁንም ድረስ ጂሚ ላይ ያሉ ክሶች እየከበዱ እየመጡ ነው። አንዳንድ በሚስተር ቢስት ቪዲዮዎች የሚወዳደሩ ሰዎች ከቡድኑ አባላት ጋር ግንኙነት ነበራቸው ተባለ፣ ወይም በውድድሩ ውስጥ ያሉ ውጤቶች የተዛቡ ሊሆኑ ይችላሉ። እንዲህ የሚሉ ንግርቶች ወዲያውኑ ተቃውሞ ቀሰቀሱ። ምክንያቱም የሚስተር ቢስት ብራንድ በእውነተኝነት የተመሰረተ ስለሆነ ነው። ሚስተር ቢስት ምንም ጥፋት የለበትም ማለት ባንችልም፣ ነገር ግን እነዚህ ሁሉ ክሶች እየሰባበራቸው ይገኛል። ግን እዚህ ፓርት ላይ ደግሞ ለመሆኑ ሚስተር ቢስት ምንድን ነው ብላችሁ ልትጠይቁ ትችላላችሁ። ጥበበኛ፣ ነጋዴ፣ ወይስ የአልጎሪዝም ሳይንቲስት? ወይስ ምናልባት የዚህ ትኩረት ኢኮኖሚ ወይም የአቴንሽን ኢኮኖሚ የመጀመሪያው እውነተኛ ውጤት? ምክንያቱም ጂሚ ዶናልድሰን ከማንም ቀድሞ አንድ ነገር ተረድቷል። የሰው ልጅ ትኩረት በዚች ምድር ላይ እጅግ ውድ የሆነው ሀብት መሆኑ። ትኩረትን የተቆጣጠረ ደግሞ ውሎ አድሮ ኃይልን ያገኛል። እናም እስካሁን ድረስ የለፈለፍኩትን ነገር ከተመቻችሁ ኦፍኮርስ ይመቻችኋል። ይህ ቪዲዮ እስካሁን ድረስ ቁጭ ብላችሁ እያያችሁት ከሆነና ላይክ የምትለውን በተን ያልተጫናችሁ ሰዎች ላይክ በሉልኝ፣ ሼርም አድርጉት።